ከዚህ በኋላ ድጋሚ ሂት እንዲበጣበጥ አልፈልግም። ያለ ሀይሚም ያለ ጓደኞቼ ምንም አላደርግም። በተለይ ያለ ሀይሚ ከሷም ጋር መጣላትም መለያየትም አልፈልግም። አንድ ነገር ስማኝ፣ ያሉ ነገር ሲፈጠር እኔ እናንተ ብቻችንን ነበር አይደል? አሁንም ቢሆን ደግሞ ብቻ ነው ላገኝ የምፈልገው። ነገ ልጅን ልታይ ስትመጣ ማንንም አስከትለን እንድትመጣ አልፈልግም። ብቻህንና ብቻዬን አልመጣም። ብቻዬን ደግሞ ስምን ማጥራት ማትፈልግ ከሆነ የራስ ጉዳይ። ግን ነገር ብቻህን መጣ ካንተ ጋር ብቻችንን አውርተን ነው ሁሉንም ነገር እንዲሆን ነው። ምንም ብቻችንን የሚሆን ነገር የለም። ይኸውልሽ ብቻችንን የሚሆን ነገር የለም። በረም ባለ ስለዚህ ይኸውልህ ነገርኩህ እኮ ዴኒዮ ማድረግ የምትፈልግ ከሆነ ስምን ማጥራት የምትፈልግ ነገር ከሆነ ነገ ብቻህን ነው ላገኝ የምፈልገው። ምን ያረጋች ተረጋጋ እንዴ እኔ ብቻዬን አገኘችኝ አላገኘችኝ ምንም የሚለወጥ ነገር እኮ የለም። እንዴ እኔ እየቀለዳችሁ ካልሆነ እኔም በምን ኬዝ ነው እኔን እየቀለዳችሁ የምትለኝ? እኔ አላቅም። እኔ ሰው ማመን ደብሮኛል፣ ቢና ከብዶኛል። በቃ እንዴ እሺ ልጁ የኔ አይደለም ምንድነው ልጁ የኔ ነው ስላልኩ ልጁ የኔ ነው ስላልኩ እንዴ ሁሉ እኔ ላይም እኮ አዙረ እኮ እኔ ላይም እያመጣብኝ እኔ ምንም እያመጣሁብህ አይደለም። ልጁ የኔ ነው አልኩኝ እኮ ልጁ የኔ ነው ከማለት የኔ ናት ከማለት ውጪ ሌላ ምንም ማለት ነው ነገር የለም። ምን እናደርገው ነገር አለ? ልጅቷ ገገም ወይ በሃርድ እንሂድ ግዴታ ላይ አይደለም ካለብን መሄድ ነው። እኔ ልጅቷ የኔ ነች ብያለሁ አይደል? በኮንፊደንስ እኔም እኮ ተማምኛለሁ። ሌላ ምንም ማለት አልችልም። እቺ ልጅ አስገድጄ የሆነ ነገር አድርጊ ማለት ነው። አሁን ሁለታችሁም መጨቃጨቃችሁ እዚህ ጋር ምንም አይበጅም። እንረጋጋ፣ እናስብ ምን ማድረግ እንዳለ